በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኦርቶማይ ቤተሰቦች እንኳን ለሰኔ 26 የቅዱስ ዮሴፍ ጻድቅ መታሰቢያ በዓል በሰላም አደረሳችሁ። ዛሬ ብዙዎች የማያውቁትን የቅዱስ ዮሴፍ ጻድቅ ሕይወት፣ ትጋቱ፣ ትህትናውና እግዚአብሔር ለምን እመቤታችንንና ጌታችንን ሊጠብቅ እንደመረጠው በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻ በመከታተል የቅዱሱን ታሪክ ብቻ ሳይሆን ለዘመናችን የሚጠቅሙ መንፈሳዊ ትምህርቶችንም ትማራላችሁ። ቅዱስ ዮሴፍ ጻድቅ በቅዱሳን መካከል ልዩ ስፍራ ያለው ሰው ነው። መጽሐፍ ቅዱስ ስለ እርሱ ብዙ ቃላትን አይናገርም። ነገር ግን የተናገረው ጥቂት ቃል እጅግ ታላቅ ምስክርነት ነው። በወንጌል ጻድቅ ተብሎ መጠራቱ ብቻ በእግዚአብሔር ፊት ምን ያህል የተወደደ ሰው እንደነበረ ያሳያል። ቅዱስ ዮሴፍ ከንጉሥ ዳዊት ዘር የተወለደ ሲሆን በሙያው ጠራቢ ነበር። በትህትና የሚኖር፣ በእጁ ስራ የሚተዳደር፣ የእግዚአብሔርን ሕግ የሚወድና የሚጠብቅ ጻድቅ ሰው ነበር። በሰዎች ዘንድ ታዋቂ ባይሆንም በሰማይ ግን የታወቀ ሰው ነበር። እግዚአብሔር ለታላቁ የድህነት ስራ ሰዎችን ሲመርጥ ውጫዊ ክብርን አይመለከትም፣ ልብን እንጂ። ስለዚህ ቅዱስ ዮሴፍ በሀብት ወይም በስልጣን ሳይሆን በንጽህና፣ በታማኝነትና በፍርሃት እግዚአብሔር መረጠው። እመቤታችን ድንግል ማርያምን የሚጠብቅና ጌታችን ኢየሱስ ክርስቶስን በሕፃንነቱ የሚያሳድግ ሰው መሆን ቀላል አልነበረም። ይህን ክብር የተቀበለው በጻድቁና በመታዘዙ ምክንያት ነበር። ዛሬም ለእኛ የሚሰጠን ትልቅ መልእክት አለ። እግዚአብሔር የሚጠቀምብን በሰዎች ዘንድ ታላቅ ስለሆን ሳይሆን በእርሱ ፊት ታማኝ ስለሆን ነው። ቅዱስ ዮሴፍ ይህንን በሕይወቱ አሳይቶናል። የቅዱስ ዮሴፍ የዘር ሐረግ የተመረጠበት ምክንያትና ከድንግል ማርያም ጋር ያለው ዝምድና። ውድ ተመልካቾቼ፣ አድማጮቼ፣ ቅዱስ ዮሴፍ ጻድቅ ከንጉሥ ዳዊት ዘር የተወለደ ሰው ነው። ይህም በነቢያት የተነገረው መሲሁ ከዳዊት ዘር ይወጣል የሚለው ትንቢት እንዲፈጸም ከእግዚአብሔር የተዘጋጀ የድህነት ስርዓት ነበር። ዮሴፍ ሀብታም ወይም ባለስልጣን አልነበረም። በእጁ የሚሰራ ጠራቢ ነበር። የቀን ስራውን ሰርቶ በላቡ የሚኖር ሀቀኛና ትሑት ሰው ነበር። በዚህም የሰው ክብር ከሀብት ወይም ከስልጣን ሳይሆን ከጽድቅና ከታማኝነት እንደሚመጣ ያስተምረናል። በዚያን ዘመን ድንግል ማርያም በቤተ መቅደስ እያደገች በንጽህናና በጸሎት ታገለግል ነበር። የቤተ መቅደሱ ካህናትም ድንግልነቷን የሚጠብቅ በእግዚአብሔር የሚፈራ ታማኝና ጻድቅ ሰው ፈለጉ። በዛን ጊዜ ምርጫው በዮሴፍ ላይ ወደቀ። ይህ በሰው ፍላጎት የተደረገ ምርጫ አልነበረም፣ በእግዚአብሔር ፍቃድ እንጂ። ቅዱስ ዮሴፍ ድንግል ማርያምን በእጅጉ በክብር ይዛት ነበር። ድንግልነቷን በመጠበቅ የተሰጠውን አደራ በፍጹም ታማኝነት እየፈጸመ ከጥቂት ጊዜ በኋላ ድንግል ማርያም ከመንፈስ ቅዱስ መጸነሷ ታወቀ። ይህን ባየ ጊዜ ዮሴፍ በጣም ተጨነቀ። ነገር ግን ለማዋረድ ወይም ለመክሰስ አልፈለገም። የወንጌሉ ቃል ጻድቅ ነበር የሚለው በዚህ ቦታ በግልጽ ይታያል። እውነትን የሚወድና ምሕረትንም የሚያደርግ ሰው ነበርና። እርሱ በዚህ ጉዳይ እያሰበ ሳለ የእግዚአብሔር መልአክ በሕልም ተገለጠለት። ዮሴፍ ሆይ ማርያምን ሚስትህ አድርገህ ከመውሰድ አትፍራ፣ በእርሷ የተጸነሰው ከመንፈስ ቅዱስ ነው ብሎ አበሰረው። ዮሴፍም ከእንቅልፉ በነቃ ጊዜ አልተከራከረም፣ አልዘገየም። የመልአኩን ቃል ወዲያው በመታዘዝ ፈጸመ። ይህ ትልቅ ትምህርት ነው። ቅዱስ ዮሴፍ በራሱ ሀሳብ ሳይመራ በእግዚአብሔር ፍቃድ ተመርቶ ኖረ። በዚህም የእምነት የመታዘዝና የትህትና አርአያ ሆኖ ቀረ። ዛሬም ብዙ ጊዜ እግዚአብሔር የሚመራን መንገድ ወዲያውኑ አንረዳውም። ነገር ግን እንደ ቅዱስ ዮሴፍ በእምነት ከታዘዝን በኋላ እግዚአብሔርን ጥበብ እናያለን። በዚህ ሁሉ ዮሴፍ የተማረው አንድ ነገር ነበር። የእግዚአብሔር ፍቃድ ከሰው እቅድ ሁሉ ይበልጣል። ሰው የማይረዳውን እግዚአብሔር በጥበቡ ያከናውናል። ወደ ቤተልሔም ጉዞ፣ የጌታችን ልደትና ወደ ግብጽ ስደት። ውድ ምዕመናን፣ ቅዱስ ዮሴፍ በሕይወቱ የተቀበለው ኃላፊነት ቀላል አልነበረም። እግዚአብሔር የዓለምን መድኃኒት በእጁ አደራ ሰጥቶታል። እርሱም ያንን አደራ በፍጹም ታማኝነት ጠበቀ። በዚያን ዘመን የሮማን መንግስት የሕዝብ ቆጠራ እንዲያደርግ አዘዘ። እያንዳንዱም ሰው ወደ አባቶቹ ከተማ ሄዶ እንዲመዘገብ ተጠራ። ቅዱስ ዮሴፍም ከዳዊት ዘር ስለነበር ከናዝሬት ወደ ቤተልሔም ሄደ።
ከእርሱ ጋር ድንግል ማርያም ነበረች። ጉዞው ረጅም እና አስቸጋሪ ነበር። ድንግል ማርያምም በጽንስ ላይ ነበረች። ዮሴፍ የራሱን ድካም ሳይመለከት እመቤታችንን በፍቅርና በጥንቃቄ ይጠብቃት ነበር። የትኛውም ችግር የተሰጠውን አደራ እንዲያቋርጥ አላደረገውም። ወደ ቤተልሔም በደረሱ ጊዜ ለማደር ቦታ አልተገኘላቸውም። ሰዎች ቤቶቻቸውን ቢሞሉም የዓለም ጌታ በእንስሳት ማደሪያ ተወለደ። በዚያ ሌሊት ዮሴፍ በታላቅ ትሕትና እመቤታችንን እየረዳ ቆመ። ጌታችን በተወለደ ጊዜም ሕፃኑን በክብር ተቀበለ። ለዓለም መድኃኒት ሆኖ የመጣው ሕፃን ከፊቱ ነበር። በዚያ ሌሊት መላእክት ለእረኞች ታላቅ የምስራች አበስራችኋለሁ ብለው ዘመሩ። እረኞቹም መጥተው ሕፃኑን አመለኩ። ዮሴፍ ይህን ሁሉ በዓይኑ አየ። እግዚአብሔር የገባው ቃል እየተፈጸመ መሆኑን ተረዳ። ከጥቂት ቀናት በኋላ ሰብአ ሰገል ከሩቅ ሀገር መጥተው ሕፃኑን አመለኩ። ወርቅና ዕጣን፣ ከርቤ ያቀረቡለት። ዮሴፍ እነዚህን ሁሉ በዝምታና በአድናቆት ተመለከተ። ነገር ግን የጌታ ልደት ለሁሉም የደስታ ዜና ቢሆንም ለንጉሥ ሄሮድስ ግን የፍርሃት ምክንያት ሆነ። ሄሮድስ ሕፃኑን ለመግደል አሰበ። እንደገና የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠ። ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ሄሮድስ ሕፃኑን ሊገሉ ይፈልጋል አለው። ዮሴፍ እንደ ቀድሞ ሁሉ አልዘገየም። ሌሊቱን ተነስቶ ሕፃኑና እመቤታችን ይዞ ወደ ግብፅ ሄደ። ይህ ጉዞ ቀላል አልነበረም። ረጅም መንገድ፣ የበረሃ ሙቀት፣ ረሃብ፣ ጥም፣ ድካምና የመንገድ አደጋዎች ነበሩ። ቢሆንም ዮሴፍ አላጉረመረመም። የእግዚአብሔርን ትእዛዝ በደስታ ፈጸመ። ዛሬ ከቅዱስ ዮሴፍ የምንማረው ታላቅ ትምህርት ይህ ነው። እግዚአብሔር ሲመራን መንገዱን ቀላል ላይሆን ይችላል። ነገር ግን እርሱ ከእኛ ጋር ከሆነ መጨረሻው ሁልጊዜ የበረከት ይሆናል። ቅዱስ ዮሴፍ በምንም ሁኔታ የተሰጠውን አደራ አልጣለም። ስለዚህ ዛሬ በመላው ዓለም በጻድቁ በትሕትናውና በታማኝነቱ ይታሰባል። ከግብፅ መመለስ፣ በናዝሬት ያሳለፉት ዓመታትና የቅዱስ ዮሴፍ የጽድቅ ሕይወት። ውድ የኦርቶማይ ቤተሰቦች፣ ቅዱስ ዮሴፍ በግብፅ በስደት ሳለ ብዙ መከራና ችግር ተቀበለ። የራሱን ሀገር ትቶ በባዕድ ምድር እንግዳ ሆኖ ኖረ። ነገር ግን በዚያም ስፍራ የእግዚአብሔርን ጥበቃ አይቶ ኖረ። ከዚህ በኋላ ንጉሥ ሄሮድስ ሞተ። ከዚህም የእግዚአብሔር መልአክ እንደገና ለቅዱስ ዮሴፍ በሕልም ተገለጠ። ተነስ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ። የሕፃኑን ሕይወት የሚፈልጉት ሞተዋል ብሎ አዘዘው። ዮሴፍ እንደ ሁልጊዜው በመታዘዝ ተነሳ፣ ከግብፅ ወደ እስራኤል ተመለሰ። ነገር ግን በይሁዳ መኖር አስተማማኝ እንዳልሆነ በሕልም ማስጠንቀቂያ ስለተቀበለ ወደ ገሊላ ሄዶ በናዝሬት ተቀመጠ። በናዝሬት የቅዱስ ዮሴፍ ሕይወት በጸጥታ የተሞላ ነበር። የቀን ስራውን በታማኝነት ይሰራ ነበር። በእጁ የሚያገኘውን ምግብ ለቤተሰቡ ያቀርብ ነበር። የእግዚአብሔር ልጅ በምድር ሳለ በታማኝ ሰራተኛ ቤት አደገ። ይህ ትልቅ ትምህርት ነው። ቅዱስ ዮሴፍ ስራውን እንደ አምልኮ ይቆጥረው ነበር። ታማኝ ሰራተኛ መሆን በእግዚአብሔር ፊት ታላቅ ክብር እንደሆነ ሕይወቱ ያስተምራል። ወንጌል ጌታችን ኢየሱስ ክርስቶስ የጠራቢ ልጅ ተብሎ እንደተጠራ ይነግረናል። ይህም ቅዱስ ዮሴፍን ሕፃኑን በአባት ፍቅር፣ በርህራሄ እና በጥንቃቄ እንዳሳደገው ያሳያል። ቅዱስ ዮሴፍ ብዙ አስደናቂ ነገሮችን አይቷል። የመላእክትን መገለጥ፣ የሰብአ ሰገልን መምጣት፣ የግብፅን ስደት እና በጌታችን ዙሪያ የተፈጸሙ ብዙ ምስጢራትን ቢሆንም በራሱ አልተመካም፣ በትሕትና ኖረ እንጂ። የቅዱስ ዮሴፍ ታላቅነት ብዙ ንግግር አልነበረም። ወንጌል የተናገረው አንድም ቃል አልተመዘገበለትም። ነገር ግን ስራው ቃላቱን ተክቶ ይኖራል። ዝምታው የእምነት ዝምታ፣ የትሕትና ዝምታ ነበር። ይህ ለእኛ ታላቅ ትምህርት ነው። ዛሬ ብዙ ሰዎች በቃላት ብዙ ይናገራሉ፣ በተግባር ግን ጥቂት ያደርጋሉ። ቅዱስ ዮሴፍ ግን በተግባሩ አስተማረ። ቤተሰብን በፍቅር በመጠበቅ፣ ስራን በታማኝነት መስራት፣ እግዚአብሔርን በመፍራት መኖር፣ ለተሰጠን ኃላፊነት ታማኝ መሆን ከቅዱስ ዮሴፍ የምንማራቸው ታላላቅ ትምህርቶች ናቸው። ቤተ ክርስቲያን ቅዱስ ዮሴፍን የቤተሰብ ጠባቂ፣ የታማኝነት ምሳሌና የትሕትና አርአያ አድርጋ ታከብረዋለች። በተለይ አባቶች፣ ባሎችና በቤተሰብ ኃላፊነት ያሉት ሰዎች ከእርሱ ብዙ ሊማሩ ይችላሉ። የቅዱስ ዮሴፍ ሕይወት የሚያስተምረን ትልቁ ትምህርት ነው። እግዚአብሔር ታላላቅ ስራዎችን የሚሰራው በትሑታን፣ በታማኞችና በሚታዘዙ ሰዎች ነው።
የቅዱስ ዮሴፍ ዕረፍት መንፈሳዊ ትምህርትና መደምደሚያ ጸሎት። ውድ የኦርቶማይ ቤተሰቦች፣ ቅዱስ ዮሴፍ ጻድቅ ሕይወቱን በጽድቅ በትሕትና እና በታማኝነት ከኖረ በኋላ በሰላም አረፈ። ቤተ ክርስቲያን ከቅዱሳን ወግ መሰረት ቅዱስ ዮሴፍ ከጌታችን የሕዝባዊ አገልግሎት በፊት እንዳረፈ ታስተምራለች። ስለዚህ በመስቀሉ ስር ወይም በትንሣኤው ታሪክ ውስጥ ስሙ አይጠቀስም። ቅዱስ ዮሴፍ በምድር ላይ የተሰጠውን አደራ በፍጹም ታማኝነት ፈጽሞ አረፈ። ይህ ለሁላችንም ታላቅ ትምህርት ነው። የሕይወታችንን ርዝመት ሳይሆን በእግዚአብሔር ፊት ያለን ታማኝነት ነው የሚቆጠረው። ስለዚህም ቤተ ክርስቲያን በየወሩ በ26ኛው ቀን ቅዱስ ዮሴፍ ጻድቅን ታስባለች። በዚህ ዕለት ምዕመናን የቅዱሱን ትሕትና፣ ጻድቅ ታማኝነትና ለእግዚአብሔር የነበረውን ፍጹም መታዘዝ ያስታውሳሉ። ከቅዱስ ዮሴፍ የምንማራቸው ዋና መንፈሳዊ ትምህርቶች እነዚህ ናቸው። አንደኛ፣ ትሕትና። ሰዎች ባያውቁትም እግዚአብሔር ያውቀዋል። የሰው ዝና ያልነበረው ዮሴፍ በሰማይ ታላቅ ክብር ተቀብሏልና። ሁለተኛ፣ ታማኝነት። የተሰጠውን ኃላፊነት እስከ መጨረሻ ጠብቋል። ዛሬም እግዚአብሔር በትንሽ ነገር ታማኝ የሆኑትን ለታላቅ ስራ ይጠራል። ሶስተኛ፣ መታዘዝ። የመልአኩን ቃል በተሰማ ጊዜ አልዘገየም። የእግዚአብሔር ፍቃድ ሲገለጥ ወዲያውኑ ተግባራዊ ያደረገው እንጂ። አራተኛ፣ የስራ ክብር። በእጁ ሰርቶ ቤተሰቡን አኖረ። ሀቀኛ ስራ በእግዚአብሔር ፊት የተቀደሰ መሆኑን አሳይቷል። አምስተኛ፣ ቤተሰብ መጠበቅ። ለእመቤታችንና ለሕፃኑ ኢየሱስ ራሱን ሰጥቶ አገልግሏል። ይህም ለሁሉም ወዳጆችና የቤተሰብ ኃላፊዎች የሚከተሉት አርያ ነው። ውድ አድማጭ ተመልካቾቼ፣ ዛሬ ዓለም ዝናን፣ ሀብትንና ኃይልን ያከብራል። እግዚአብሔር ግን ንጹሕ ልብን፣ ትሁት መንፈስንና ታማኝነትን ይፈልጋል። ቅዱስ ዮሴፍ ይህን ሕይወት በሕይወቱ አሳይቶናል። እኛም እንደ ቅዱስ ዮሴፍ በቤታችን፣ በስራችን፣ በአገልግሎታችንና በዕለት ተዕለት ኑሯችን ታማኝ ከሆን እግዚአብሔር በእኛም ይከብራል። አቤቱ የመዝጊያ ጸሎት። አቤቱ መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሴፍ ጻድቅ ጸሎትና ምልጃ ቤታችንን በሰላም ጠብቅ። ልባችንን በትሕትና በታማኝነትና በፍቅር ሙላ። እንደ ቅዱስ ዮሴፍ ፈቃድህን ለመፈጸም ጸጋን ስጠን። በእመቤታችን በድንግል ማርያምና በቅዱስ ዮሴፍ ጻድቅ ምልጃን ለእኛ ሁሉ ምሕረትህን አብዛልን። አሜን። ውድ የኦርቶማይ ቤተሰቦች፣ ይህ ቪዲዮ ከተጠቀማችሁበት ባካችሁ ለሌሎችም እንዲደርስ ላይክ አድርጉ፣ ሼር ያድርጉት። እንዲሁም ይህን የኦርቶዶክስ ትምህርት የሚያቀርበውን ኦርቶማይ ቻናል በመመዝገብ ወይም ሰብስክራይብ በማድረግ ቀጣይ ትምህርቶችን ይከታተሉ። የቅዱስ ዮሴፍ ጻድቅ ጸሎትና ምልጃ ከሁላችን ጋር ይሁን። አሜን።